ገንዘባችሁን ግዙት። ዛሬ የምንነጋገረው ስለ እውነተኛ ታሪኮችና ስለ ቆራጥ ውሳኔዎች ነው። እስካሁን ስለ ሀብት የተነገራችሁ ነገር ሁሉ ስህተት ቢሆንስ? ሁል ጊዜ የሚደጋገሙ የገንዘብ ምክሮች ሰልችተዋችሁ ከሆነ ዛሬ የገንዘብ ዕጣ ፈንታቸውን በራሳቸው በጻፉ ሰዎች እውነተኛ ታሪክ የታጀበ አዲስ እይታ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ የገንዘብ ሕይወታችሁን የሚቀይሩ 3 ዋና ዋና ምስጢሮችን እንፈትሻለን። እይታን መቀየር፣ ጠንካራ የገንዘብ ልምዶችን ማዳበርና ለስኬት የሚሆን ንድፍ ወይም ብሉፕሪንት ማውጣት። የገንዘብ ታሪካችሁን ለመቀየር ዝግጁ ከሆናችሁ ዝርዝሩን አብረን እንዴ። በመጀመሪያ ስለ ፐርስፔክቲቭ እናውራ። ገንዘብን የምታዩበት መንገድ ወደ እናንተ የሚፈስበትን መንገድ ይወስነዋል። ገንዘብ ለእናንተ ሸክም ነው ወይስ ግብዓት? ይህ እይታ ብቻ ሁሉንም ነገር ሊቀይረው ይችላል። የጀማልን ታሪክ እንይ። ጀማል ሲያድግ ገንዘብ ለሱ ሁል ጊዜ እንደ ጠላት ነበር የሚታየው። ያልተከፈሉ ዕዳዎችና ጭንቀት በየቦታው ነበሩ። ነገር ግን አንድ ቀን አንድ ትልቅ እውነት በራለት። ችግሩ ገንዘቡ ሳይሆን የሱ አመለካከት እንደነበር ተረዳ። ገንዘብን እንደ ከባድ ሸክም ማየቱን ትቶ ሕይወቱን የሚገነባበት ግብዓት አድርጎ መመልከት ጀመረ። ይህ አስተሳሰብ ለውጥ የጎንዮሽ ሥራ ወይም ሳይድ ሐሰል እንዲጀምርና በኋላም ወደ ትልቅ ንግድ እንዲያሳድገው ረዳው። ጀማል አመለካከቱን በመቀየሩ ዛሬ የሕይወቱ ሙሉ ተቆጣጣሪ ሆኗል። ታዋቂው ጸሐፊ ማርሴል ፕሩስት እንዳለው እውነተኛው የፍለጋ ጉዞ አዳዲስ መሬቶችን መፈለግ ሳይሆን አዳዲስ እይታዎች እንዲኖሩት ማድረግ ነው። ጀማል ገንዘብን በአዲስ ዓይን አየው። ይህም መንገዱን ቀየረው። እናንተም ከገንዘብ ጋር ያላችሁን ግንኙነት እንደገና ፈትሹ። እንደ ጠላት ሳይሆን እንደ ረዳት ተመልከቱ። ዛሬ 5 ደቂቃ ወስዳችሁ ገንዘብ ለእናንተ ሊያደርግላችሁ የሚችለውን አንድ ጥሩ ነገር ጻፉ። ለምሳሌ ህልማችሁን ማሳካት ወይም ጭንቀትን መቀነስ ሊሆን ይችላል። ቀጥሎ ደግሞ ስለ ሩቲን ስናወራ በየቀኑ የምትደጋግሟቸው ትናንሽ እንቅስቃሴዎች የፋይናንስ ጥንካሬያችሁ መሰረቶች ናቸው። ሀብት በአንድ ትልቅ ድል የሚገነባ ሳይሆን ትናንሽ ድሎችን በመደርደር የሚመጣ ነው። የሊናን ታሪክ እንመልከት። ሊና ቀኑን ሙሉ ትባክን ነበር። ሕይወቷን ለመምራት ብቻ 3 ሥራዎችን ትሠራ ነበር። ነገር ግን አንድ ቀላል ልምድ ጀመረች። በየሳምንቱ እሁድ ለ15 ደቂቃ ብቻ የገንዘብ ፍሰቷን መገምገም ጀመረች። ይህ ትንሽ ልማድ ገንዘቧ በከንቱ የሚፈስባቸውን ቦታዎች እንድታውቅ፣ አላስፈላጊ ወጪዎችን እንድትቀንስና ውሎ አድሮን ከሁለቱ ሥራዎቿ እንድትለቅ ረዳት። አሁን በጥንካሬ ብቻ ሳይሆን በብልሃት ትሰራለች። ዳረን ሃርዲ ዘ ኮምፓውንድ ኢፌክት በተሰኘው መጽሐፉ እንዲህ ይለናል። ትናንሽና ብልህ ምርጫዎች ሲደመሩና በቋሚነት ሲተገበሩ አስገራሚ ለውጥ ያመጣል። ሊና ይህን በተግባር አሳይታለች። እናንተም ቋሚ ልምድ ጀምሩ። በየሳምንቱ ሂሳባችሁን ፈትሹ፣ ወይም በቀን ጥቂት ብሮችን ለቁም ነገር አስቀምጡ። እነዚያ ትናንሽ ድሎች በፍጥነት ይከማቻሉ። በየሳምንቱ ከገንዘባችሁ ጋር የ15 ደቂቃ ቀጠሮ ያዙ። የሚገባውንና የሚወጣውን ተከታተሉ። አንድ ነገር አስተካክሉ። ይህ የእናንተ ትልቅ የለውጥ እርምጃ ነው። በመጨረሻም ስለ ብሉፕሪንት እናውራ። ግልጽ እቅድ ከሌላችሁ ገንዘባችሁ ዝም ብሎ ይባክናል። እቅድ ካላችሁ ግን የእናንተ የገንዘብ ነፃነት መሐንዲስ ራሳችሁ ናችሁ። የፕሪያን ታሪክ እንይ። ፕሪያ ሲንግል ማም ነበረች። በወጪዎች ተከባ ተስፋ ቆርጣ ነበር። ነገር ግን አንድ የገንዘብ ንድፍ አወጣች። ግቧ ከልጆቿ ጋር ዓለምን መዞር ነበር። ገቢዋን በዝርዝር አሰላች። እንዳላስፈላጊ ሰብስክሪፕሽን ያሉ ትኩረት የሚከፋፍሉ ወጪዎችን ቀነሰች እና ያጠራቀመችውን ገንዘብ ወደ ህልሟ አፈሰሰችው። ከ5 ዓመት በኋላ ከቤተሰቧ ጋር 3 አህጉራትን መጎብኘት ቻለች። ይህ ሁሉ የሆነው ለገንዘቧ ዓላማ ስላወጣችለት ብቻ ነው። መሐንዲሱ ፍራንክ ሎይድ ራይት እንዲህ ይለናል፣ ሁል ጊዜም ቢሆን በእውነት ያመኑበት ነገር ይፈጸማል። በአንድ ነገር ላይ ያለዎት እምነት ነገሩን እንዲሳካ ያደርገዋል። ፕሪያ ብሉፕሪንቷን አመነች፣ እውንም አደረገችው። እናንተም ለገንዘባችሁ ዓላማ ስጡት፣ ከዚያም ደረጃ በደረጃ ገቡት። ለዛሬ ስክሪፕቱ ያዙና አንድ የገንዘብ ግብ ጻፉ። ለምሳሌ ጉዞ መሄድ ወይም አዲስ የጎንዮሽ ሥራ መጀመር። ግቡን ለመጀመር የሚያስፈልጉ 2 እርምጃዎችን ዘርዝሩ። ይህ የእናንተ ብሉፕሪንት ነው። መገንባት ጀምሩ። ለዛሬ የምትይዟቸው ዋና ዋና ነጥቦች፣ ፐርስፔክቲቭ ወይም እይታ፣ ገንዘብን እንደ መሳሪያ እዩት። ሩቲንስ ወይም ልምምድ፣ ትናንሽ ድሎችን በየቀኑ ደብድቡ። ብሉፕሪንት ወይም ንድፍ፣ የፋይናንስ የወደፊት ሁኔታችሁን ዛሬውኑ ንደፉ። እነዚህ ታሪኮች እንደሚያሳዩት የፋይናንስ ነፃነት ሚስጥር አይደለም፣ ምርጫ ነው። የእናንተ ተልዕኮ በዚህ ሳምንት የገንዘብ እይታችሁን መቀየር፣
አንድ ቀላል ልምድ መጀመር ወይም የገንዘብ ንድፋችሁን ማውጣት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። አብረን እንስራ፣ አብረን እንደግ።